የተማረ ትውልድ መፍጠር የተማረ ትውልድ ብዙ ጥያቄን ይጠይቃል። ስለዚህ ዲፕሎማ ያላችሁ ዲግሪን ተማሩ። አንድ ዲግሪ ያላችሁ ሁለተኛ ዲግሪ ለመማር ጣሩ፣ ተወዳደሩ። ስለዚህ በአንድ ትምህርት በአንድ ፊልድ ብቻ ተገድበይ አትቀመጥ፣ ንቃ ከተኛይበት። ስለዚህ አሁን አገራችን ኢትዮጵያ እየተወዳደረች ያለችው ከዓለም አገራት ጋር ነው። ስለዚህ 2 ዲግሪ ያላችሁ 3 ዲግሪ ለመማር 4 ዲግሪ 3 ዲግሪ ያላችሁ ማስተርስ ለመማር ጣሩ፣ ሞክሩ። ጊዜው የእውቀት ነው። ጊዜው ይዞ መገኘት ነው። ስለዚህ ዲፕሎማ ይዘህ ቁጭ አትበል፣ ዲግሪን ይዘህ ቁጭ አትበል፣ አትገደብ፣ ራስህን አትገድብ። ምክንያቱም ዲፕሎማ የሚበላ ደሞዝና ዲግሪው የሚበላ ደሞዝ እኩል አይደለም፣ ይለያያል። አንድ ዲግሪ ያለውና 2 ዲግሪ ያለው እኩል አይደለም። ስለዚህ ተማሩ፣ አንብቡ። ስለዚህ ለቀጣይ ትውልድ እኛ ተርከበን የምናልፍ የተማረ ትውልድ ለቀጣይ ትውልድ ማስተላለፍ አለበት። ስለዚህ ተማሩ፣ እንማር፣ አትገደቡ፣ ንቃ ከተኛይበት ንቃ ብዬ መልእክቴን አስተላልፋለሁ። የተማረ ትውልድ መፍጠር የተማረ ትውልድ ብዙ ጥያቄ ይጠይቃል። ለሀገር እድገት ፈጣን ብልጽግና ይሰራል፣ ይለፋል፣ ይሰራል።